ተሸሸ ተደበቀ ተቃጠለ ያልሆነ ነገር የለም ምን ያደርግ ህብረተሰቡ ወዴት ይሄድ መጨረሻ ላይ ከዛ በላይ መቀጠል የማይችልበት ደረጃ ላይ ሲደርስ ለመጀመሪያ ጊዜ በዚህ ትግል ውስጥ ግንዛቤውን በደንብ እንዲያውቅ ትግሉን በደንብ እንዲገነዘብ ማድረግ የሚገባው አማራውን ነው በሚዲያ ላይ አንድ ሰው ወጥቶ ሲናገር ውሸቱን አይደለም የሚናገረው ኦዲየንሱ ማህበረሰቡ ለማህበረሰቡ ትራንስፓረንት መሆን አለበት ግልጽ መሆን አለበት ተጠያቂነታቸውም ለህዝባቸው ስለዚህ ለህዝብ ግልጽ ማድረግ አለባቸው ስለዚህ ሲናገሩ ህዝባቸው ሊሰማቸው ይገባል እንዲህ ብላችሁን አልነበረም ወይ ብሎ ደግሞ ነገ ላይ ካሉት ከተናገሩት ነገር ፈቀቅ ቢሉ እንዲህ ብላችሁን አልነበረም ወይ ብሎ መጠየቅ ያለበትም ማን ነው ህዝቡ ነው አሁን በዚህ ጋር የአማራ ህዝብ ትግል አሸናፊ እንዲሆን ይጠበቃል የአማራን ህዝብ ህልውና ማስቀጠል ብንችለው አሁን የገጠመንን አደጋ መቀልበስ ብቻ ሳይሆን በሀገሪቱ ውስጥ አስተማማኝ ፖለቲካዊና ህጋዊ ምህዳር ሲመሰረት ህዝባችን ዳግም ለጥቃት በማይጋለጥበት ደረጃ በሀገር ውስጥ ከሌሎች ኢትዮጵያውያን ጋር በእኩልነት ሰላሙ ተጠብቆ ደህንነቱ ተጠብቆ የሀገር ባለቤት ሆኖ በህግ ፊት በእኩልነት የሚተዳደርበት ስርዓት በህግ ፊት በእኩልነት የሚወስንበት ሀገር እንዲኖረው ማስቻል ነው ብለናል ይሄ ትግል ጥይት እየተኮሱ መኖር አይደለም ግቡ የዚህ ትግል ትልቁ ዓላማ የአማራን ህዝብ ያልተሸራረፈ ፖለቲካዊ መብቶች ህጋዊ መብቶች በኢትዮጵያ ሀገረ መንግስት ጥላ ውስጥ ማረጋገጥ ነው የአማራን ሰላም ስናጸና የኢትዮጵያ ሰላም ይጸናል የሌሎች ኢትዮጵያውያን ወንድም ህዝቦች ሰላም ይጸናል ultimately ፖለቲካ ነው it's just winning the peace not the war አይደለም ጦርነቱን አይደለም ማሸነፍ የምንፈልገው ሰላሙን ነው ማሸነፍ የምንፈልገው ከጦርነቱ በኋላ የሚመጣውን ስርዓት ነው ማሸነፍ የምንፈልገው ጦርነቱ ቤዚካሊ በጦርነትና በስነ ጦርነት ምርም እንትን ውስጥ እናውራ ከተባለ it's almost it's a done deal ጦርነቱን ከሆነ ምን ፈትሸው አሁን አገዛዙና ያገዛዙ ተቋማት ያሉበትን ሁኔታ ወታደሩ ያለበትን ሁኔታ ፈትሸ በያኔ ላይ ተደርሳለ አገዛዙ መደበኛ ሰራዊቱ አልሰራ ብሎት አልቋጥር ብሎት ኢመደበኛ አደረጃጀት ፈጥሮ በሚሊሻ እየተከላከለ ነው ያለው complete institutional collapse ገጥሞት political collapse ገጥሞት diplomatic collapse ገጥሞት ከጎረቤት ሀገራት ጋር ሁሉ ጦርነት ውስጥ ሀገሪቱ ውስጥ ያሉ ተቋማት ሁሉ ተሽመድምደው ግማሹን ህዝብ ለማሰር የሚያስችሉትን አዳዲስ እስር ቤት የሚገነባ ስርዓት እንዲሆን ተገዷል የምናወራው ስለ ፖለቲካዊ ሽንፈት ከሆነ ብልጽግና is done የምናወራው ስለ ወታደራዊ ሽንፈት ከሆነ ብልጽግና is done አልቋል የብልጽግና አቅም የመከላከል አቅም አለው ከዚህም ከዛም እያመጣ እኮ ይተኩሳል ሚሊሻ ያሰልፋሉ ያሰለጥናል ይልካል እኮ እያልኩ ያለውት ፖለቲካውን ተሸንፎታል ፖለቲካው ከተሸነፈ ወታደሩ ተሸንፏል ወታደሩም ዲፕሎማሲውም ለዚህ ነው አገነስ ብልጽግና የሆነው ብልጽግና እኮ በሱዳን ይደገፋሉ ኢንሰርጀንቶች ሲል ኢትዮጵያ ውስጥ ማፈር ያለበት እኮ ብልጽግና ነው እነሱ አይደሉም በኤርትራ ይደገፋሉ ሲል እኮ የተሸነፈው ብልጽግና ነው ዋይ አንተ የስቴቱን ማዋቀር ይዘ መንግስት ነኝ ብለህ በሀገሪቱ ውስጥ የተደራጁ ኃይሎች ከሌሎች ሀገራት ጋር ግንኙነት የጀመሩት በአንተ ሽንፈት ምክንያት እኮ ነው ሽንፈትህን እኮ ነው በደባባይ እየመጣህ በሚዲያው የምትናገረው በየለቱ ብልጽግና እየተናገረ ያለው እኮ ሽንፈቱን ነው አይደለም ሱዳኖች ያገዟቸው ሰዋት አንተ ህዝብ እየጨፈጨፍክ አይደለም እንዴ ሚሊዮኖችን ትምህርት አልባላረክም እንዴ ታዲያ ጫካ የገቡት ለምንድን ነው አንተን ሊታገሉ መስሎኝ አንተን ሲታገሉ እንዴት መታገል እንዳለባቸው እንትኑን the whys and the hows እንዴት መታገል እና ለምን መታገል እንዳለባቸው ብልጽግና እንዲነግራቸው ብልጽግና በሚያስቀምጥላቸው የትግል ስልት እንዲታገሉ ነው የሚጠብቀው ኦኬ ብልጽግና
አልቲሜትሊ እንዳይሸነፍ ነው ስጋቱ አይደለም። ስለዚህ በፕሮፓጋንዳ በምንም እነዚህ ልጆች ማጠልሸት ስራው ነው። ብልጽግና ስለፋኖ ወጥቶ እንዴት አይነት ድንቅ ልጆች ናቸው! ዝም ብዬ ሳያቸው ገረማለሁ። ቃላት የለኝም ሊለን አይችልም አይደል? ኮሎኔሎችን ማረኩ። 30 እና 40 ዓመት ያገለገሉ ኮሎኔሎቹ ጀነራሎቹ ትግል ውስጥ ተቀላቀሉ። በርካታ መስመራዊ መኮንኖች፣ ከፍተኛ መኮንኖች ወደ ትግሉ ተቀላቀሉ። በርካታ ወታደር በየዕለቱ ይከዳል። ትላንትና ከትላንት ወዲያ ሰምታችኋል። ዛሬ የሚገባውን እያያችሁት ነው። ሰው ወጥቶ መገረሙን አይነግረንም። ተቀናቃኝ ኃይሎች ናቸው፣ እያሸነፉት ነው ያሉት። ስለዚህ በፕሮፓጋንዳ እነዚህ ልጆች ይሄንን ድርጅት ይሄንን ትግል ማጠልሸት አለበት። ስራው ነው ብልጽግና። ዳስ the only way ሰርቫይቭ ማድረግ ካለበት በዚህ መንገድ ነው ሰርቫይቭ የሚያደርገው። እነሱን በማጠልሸት እና የእነሱን የውስጥ አንድነት በመሸርሸር። እኛ ምንድን ነው የምንፈልገው ነው ጥያቄው። አማራው በተለይ ምንድን ነው የሚፈልገው? አማራው የሚፈልገው ቅድም እንዳልኩኝ ሰላሙን ማሸነፍ ነው። ከዚህ ስርዓት ቀጥሎ የሚመጣውን የፖለቲካ ሂደት ማሸነፍ ነው። የአሸናፊነት ነሰሰርሊ በአማራው የሚበየን ላይሆን ይችላል። የሌሎች በጎ ተሳትፎ፣ ቀናይ ተሳትፎ ያስፈልጋል። ምክንያቱም ስለ ኢትዮጵያ ቀጣይነት ስለምናወራ፣ ስለ ኢትዮጵያ ተቋማት ቀጣይነት ስለምናወራ፣ ዛሬ እየፈረሱ ያሉ ተቋማትን መልሶ ስለማደራጀት ስለምናወራ የኢትዮጵያን ብቻ ሳይሆን የጎረቤት ሀገራትንና የዓለም አቀፉን ማህበረሰብ ቀና ትብብር ይጠይቃል። ቀጣዩን ስርዓት ማሸነፍን ታሳቢ ያደረገ ትግል የሚያደርግ ማህበረሰብ ስለ ቀጣዩ ስርዓት ዛሬ ላይ ሆኖ ማሰብ ሲገባው፣ ከሌሎች ጋር መነጋገር የሚገባው፣ በርካታ መተማመኖችን መፍጠር የሚገባው፣ ቅራኔዎችን፣ አለመተማመኖችን፣ መጠራጠሮችን፣ የነበሩ የተዛቡ ግንኙነቶችን በህዝብ መካከል በሊቃን መካከል እነዛን እያቃኑ መሄድ የዚህ ትግል ዓላማና ግብ ነው። ለምን ተገናኛችሁ እንዴ? ቀጣዩን ጦርነት ማስቀረት እኮ ለአማራ ህዝብ ሰላም መስጠት እኮ አንደኛው ፖለቲካዊ ግብ እኮ ነው። ሌሎችን በህዝባችን ላይ ሊያደርሱ የሚችሉትን ጉዳት አስቀድሞ ፖለቲካዊ ልባት እየሰጡ በአንደኛው ጦርነት ውስጥ ሆኖ ቀጣዩን ጦርነት ማስቆም መቻል እኮ ፖለቲካ ነው። ቀጣዩን ምህዳር ማመቻመች እኮ ፖለቲካ ነው። ወታደራዊ ትግል አልቲሜትሊ ፖለቲካል ኦብጀክቲቮችን ነው የሚያሳካው። እኛማ ቢሳካለት እኮ የአማራ ህዝብ በሀገሩ በነፃነት ተንቀሳቅሶ አዋጭ የሆኑ የፖለቲካ ንድፈ ሀሳቦችን ይዞ መጥቶ የሀገርን ህዝብ አስተባብሮ ለኢትዮጵያ ሰላምም ሆነ ዘላቂ ልማት አዋጭ የሆኑ የፖሊሲ ንድፈ ሀሳቦችን ይዞ መጥቶ ተወዳድሮ ድርጅት አቋቁሞ ታግሎና አታግሎ በሀገሪቱ ውስጥ በሰላማዊ ምህዳር ሰላሙን ቢያስከብር ሰየው ነበር አይደለም? ያንን ሁሉ የሞከሩ አማራዎች እኮ አብረው ነው የሉም። ፓርላማ ተመርጠው የገቡ የአማራ ልጆች እኮ አብረው ነው የሉም። ዛሬ አብይ አህመድ የናይጄሪያ እስረኞችም እጅግ ከፍተኛ ወንጀል የፈጸሙ ናይጄሪያውያንን ለናይጄሪያ መንግስት አሳልፎ ሰጥቷል። ከ130 በላይ ናቸው። በመጀመሪያው ዙር አይ ቲንክ 80 ወይ 98ቱን ለቆላቸዋል። ቀደም ሚኒስተሯ ስትደንስ ያልኩት በኋላ ላይ ያሳያችኋለሁ። በዛ ቃሊቴ የታሰሩና አባ ሳሙኤል የታሰሩ የናይጄሪያ እስረኞች ሲደንሱ የሚያሳይ ነው። ከሚኒስተሯ ጋር ከናይጄሪያ ቢያንካ ከተባለች የናይጄሪያ ውጭ ጉዳይ ሚኒስትር ጋር። የአማራ ልጆች ግን ይሄ ዕድል የላቸውም እኮ። የናይጄሪያን በከፍተኛ ወንጀል የተጠረጠሩ ከፍተኛ የሆነ ገንዘብ ድረግ ስመግል ሲያደርጉ የጦር መሳሪያ ሲያሸጋግሩ የተያዙ የናይጄሪያ ዜጎችን ለናይጄሪያ አሳልፎ ሰጥቷል ብልጽግና። የአማራ ልጆችን ከፓርላማ እያዋረደ አስሮ ሕክምና ከልክሎ እጅግ አስከፊ በሆነ ሁኔታ ውስጥ ህዝባቸው ላይ ጥቃት የፈጸመ ያህል እየተጽናና እነሱን በማሰቃየት የሚደሰት ቡድን ነው። ኢትዮጵያ ውስጥ በእንደዛ አይነት ፖለቲካዊ ሂደት የአማራን ህዝብ ሰላምና ደህንነት ማረጋገጥ የሚቻልበት እድል ፈጽሞ የሌለ መሆኑን ተከትሎ የመጣ ትግል ነው። ይሄ ትግል ሌላ አማራጭ ስለሌለው አማራጭ ያሉትን ስላዋረደ
ስለሰበረ ስለገደለ ስላሳደደ ስላፈናቀለ በዚህ ሂደት ውስጥ ደግሞ ከተገባ አይቀር ደግሞ ትግል ከተጀመረ ይሄ ትግል እንዳልኩት ፖለቲካውን ማሸነፍ ይጠይቃል። ያ ደግሞ ትልቁ ግቡ በዚህ ሂደት ውስጥ ከሚሳተፉ ኢትዮጵያ ፖለቲካል አክተርስ ጋር ወደ ታችም ወደ ላይም ዞር ብለህ እንድትመለከት ቀጠናውን እንድታይ ዓለም አቀፋዊ ሁኔታውን እንድትመለከት ያስገድዳል። ዝም ብሎ የመጣውንና የሚያልፈው ላይ እና መንገድ ላይ እየጠበቅ ደፈጣ መፈጸም አይደለም ወታደራዊ ትግል። አሚን ኢትስ ፋር ፈርዘር ዛን ዳት አይደለም። ወታደራዊ ትግሉ በአንድ በሌላ መንገድ የህዝብን ሰላምና ደህንነት ማስጠበቅ ወታደራዊ አቅምህን ማደራጀትና ማቆም ነው። የተደራዳሪነት አቅምህን በከፍተኛ ደረጃ መጨመር ነው። አልቲሜትሊ ደግሞ ወታደራዊ ቁጥጥርህን ማጽናት ነው። ሂደቱ እሱን እየፈጠረ ሄደና የአማራ ትግል ሱዳን አትፈልገውም። ዛሬ የአማራ ትግል አዲስ አበባ ዙሪያ ላይ ነው ያለው። የአማራን ትግል በየጎረቤት ሀገራትና በየሶስተኛው ሀገራት እየሄድክ እዚህ ቤት አማራ አለ ወይ እያልክ እያንኳኳ የምትጠይቅ